እርግጠኛ ነኝ የእንግሊዘኛ ቋንቋ ንግግር ችሎታ እንዲኖርህ ትፈልጋለህ፣ ግን ለመማር ሞክረህ አታውቅም ወይም ጀምረህ አቋርጠዋል። በዚህ ቪዲዮ ለዚህ ችግር መፍትሄ የሚሆኑ 3 ነገሮችን አቅርቤላችኋለሁ። እስከ መጨረሻው ድረስ ከተከታተላችሁኝ ላንጉጅ ለመማር ዛሬውን እንደምትጀምሩ አልጠራጠርም። ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች፣ እንግዲህ በዛሬው ቪዲዮ የምናወራው ላንጉጅ ስኪልን ፍሉንትሊ ወይም በስርዓት ለመናገር ወይም ኢፌክቲቭ ኮሙኒኬሽን እንዲኖረን የሚረዱ 3 ቲፖችን እናወራለን። በተለይ ሶስተኛው በጣም አስፈላጊና ወሳኝ ነው። ቪዲዮ ከተመቻችሁና ይህን አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ሳብስክራይብ ማድረግን አትርሱ። አብራችሁን ቆዩ። አንደኛ፣ ጥቅሙን ማወቅ። እንግዲህ ጥቅሙን ማወቅ ማለት አንድን ስራ ስንሰራ የዛን ስራ ጥቅሙን ካወቅ ወይም ለምሳሌ አንድ ነጋዴ ቢያንስ በቀን ከ2 እና 3 ካላነሱ ከተሞች ሲመላለስ ይውላል። አስቡት። በዛ ላይ ገንዘቡን ለትራንስፖርት ገንዘቡን ያወጣል፣ ጉልበቱን ያባክናል፣ ጊዜውን ያባክናል። ይህ ሁሉ ግን እያባከነ ለሱ ምንም አይመስለውም። ምክንያቱም መጨረሻ ላይ ውጤቱ መጨረሻ የሚያገኘው ገቢ ከዛ ካወጣው ወጪ እጥፍ እንደሚያገኝ ያውቃል። አስቀድሞ እጥፍ እንደሚያገኝ አስቀድሞ ያውቃል። ምን ልላችሁ ፈልጌ ነው፣ ስለ አንድ ነገር መጀመሪያ ጥቅሙ መጨረሻው እንደሚያምር ካወቃችሁ ለዛ ነገር የፈለጋችሁትን መስዋዕት ብትከፍሉ ምንም አይመስላችሁም። እንደሚጠቅማችሁ ካወቃችሁ ያንን ነገር ስትሰሩ ወይም ያንን ነገር ስትጀምሩ መጨረሻ ወይም ውጤቱ አሪፍ እንደሆነ ወይም እንደሚጠቅማችሁ ካወቃችሁ እናንተ የማትከፍሉት መስዋዕት አይነት የለም ብዬ ነው የማስበው። እናንተ አሁን ልክ እንደዚህ ነጋዴ መጀመሪያ ላንጉጅ መማራችሁ የት ላይ ነው ጥቅሙ? ማለት ምንድን ነው የሚጠቅማችሁ? ላንጉጅ ስለተማራችሁ ወይም ላንጉጅ ተምራችኋል፣ ምንድን ነው ለእናንተ የሚጠቅማችሁ? ይሄን ጥቅሙን ካወቃችሁ እናንተ ላንጉጅ ለመማር እንኳንም መሰናክል የሌለው ሆኖ 10 ብዙ መሰናክል ቢኖራችሁ ላንጉጅ ለመማር ወደኋላ አትሉም ሲጀመር ማለት ነው። መጀመሪያ ጥቅሙን ማወቅ አለባችሁ። አንድ ነገር ላንጉጅን ብቻ ሳይሆን አንድ ነገር ለማድረግ መጀመሪያ ጥቅሙን፣ መጨረሻው ውጤቱን አስቡት። ውጤቱ አሪፍ ከሆነ እናንተ ያን ነገር ምንም ማጀምሩበት ምክንያት የለም ማለት ነው። ስለዚህ አሁን የእንግሊዘኛ ቋንቋ መማራችን፣ እንግሊዘኛ ቋንቋ ስኪል ማዳበራችን ከሚጠቅሙን ነገሮች ከብዙ በትንሹ ቢያንስ ሌላውን ተወውና አሁን ባለንበት ላይ ቢያንስ የተወሰኑ ጥቅሞችን ልንገራችሁ ወይም ልጥቀስላችሁ። አንደኛ፣ ተማሪ ከሆንክ ከሃይስኩል እስከ ዩኒቨርሲቲ ድረስ የምንማራቸው ትምህርቶች ሙሉ እንግሊዘኛ ናቸው። በእነዚያ ሳብጀክቶች አሪፍ ፐርፎርማንስ እንዲኖር ያደርጋል። ሁለተኛ፣ ተመርቀህ ስራ ስትቀጠር ለሁሉም ስራዎች ባይባልም ለምሳሌ እንደ ጆርናሊስት፣ እንደ ፖለቲካል ሳይንስ የመሳሰሉት ማለት ነው። እንደነዚህ አይነት ስራዎች ለመቀጠር የግዴታ ላንጉጅ መማር ያስፈልጋል። የግዴታ ማለት ነው። ሶስተኛ፣ ስኮላርሺፕ እድል ብታገኝ ላንጉጅ የእንግሊዘኛ ስኪል ወይም ላንጉጅ ካልቻልክ ያን እድል እንደታጠፈብህ ወይም እንደቀረብህ አስብ። ላንጉጅ ለዚህ በጣም ወሳኝ ነገር ነው። አራተኛ፣ ብዙ ተማሪዎች ለምሳሌ ግቢ ገብተው 1ኛ ዓመት፣ 2ኛ ዓመት፣ 3ኛ ዓመት፣ 4ኛ ዓመት፣ 5ኛ እስከ 5ም ሄደው ልክ መጨረሻ ሲመረቁ አሪፍ ውጤት ያስመዘገቡት ተማሪዎች ኢንተርቪው ይደረጋሉ። ኢንተርቪው ሲደረጉ በእንግሊዘኛ ነው የሚያወሩት። ያኔ ፍጥጥ ነው፣ በጣም ነው የሚሸማቀቁ። ያ ማለት ኮንፊደንስ እንዲኖር በየትኛውም ቦታ ኮንፊደንስ እንዲኖር ያግዛል በጣም። እና እንግሊዘኛ ላንጉጅ ስኪልን ማዳበር በጣም ብዙ ጥቅሞች አሉት። እነዚህ በቃ ተራ ያልኳቸው ነው። ዝም
አሁን ባለንበት ላይ ለሚጠቅሙን ነገሮች ነው እንጂ እንግሊዘኛ ጥቅሙ በዚህ የሚገደብ አይደለም። እና መጀመሪያ አንድ ነገር ሲጀምሩ ጥቅሙን ማወቅ አለባቸው። ላንጉጅ ስኪልን በስርዓት ለመናገር ከሚረዱን ነገሮች ሁለተኛው ደግሞ ኮንሲስተንሲ ወይም አቋም ማለት ነው። በአንድ ነገር ኮንሲስተንሲ ወይም አቋም ስላችሁ በዛ ነገር ጸንተ መቆየት ማለት ነው። አቋም ወይም ኮንሲስተንሲ ማለት ነው። ወይም ኮንቲኒው ሆነ መቆየት ማለት ነው። ያለ ማቋረጥ ጽናት በዛ ነገር ወይም ለዛ ነገር ቦታ መስጠት ማለት ነው። እናንተ ላንጉጅ ስትጀምሩ ላንጉጅ መማር ስትጀምሩ ቢያንስ መጀመሪያ አንድ ነገር ልንገራችሁ። 2 ወር ወይም 3 ወር አቅዱ እንበልና 2 ወር ወይም 3 ወር አቅዱ። 2 ወይም 3 ወር ካቀዳችሁ በኋላ ቢያንስ በቀን አንድ ቪዲዮ በየቀኑ አንዳንድ እስከ 3 ወር አንዳንድ ቪዲዮ ለማየት ወስኑ። ማለት ኦንላይን ላይ ወይም ዩቲዩብ ላይ ሰርች ስታደርጉ በጣም ብዙ የላንጉጅ አስተማሪዎች አሉ። ከነሱ አንዱን መርጣችሁ የተሻለ የተባለውን አንዱን መርጣችሁ ቢያንስ የዛን የኦንላይን አስተማሪ ቪዲዮ በየቀኑ አንዳንድ እያወረዳችሁ ትከታተላላችሁ። እና ኮንሲስተንሲ የሚለው በዚህ ላይ እንደሚያገለግል ያንን አንዳንድ ቪዲዮ ዛሬ ሰኞ ነው እንበልና ሰኞ አንድ ቪዲዮ አወረድክ ተማርከው፣ ነገ ማክሰኞ አንድ ቪዲዮ አወረድክና ተከታተልከው፣ ሮብ ሐሙስ እንደዛ ብታቋርጠው ይሄ ምንም የሚያመጣው ለውጥ የለም። አንተ ማድረግ ያለብህ ምንም ቢደብርህ እንደምን ብለህ ድብርትህን አስለቅቀህ ለ3 ወር እያንዳንድ ቀን በይመች ጧት በይመች ቀን በይመች ማታ በማድረግ የግዴታ አንዳንድ ቪዲዮ በየቀኑ መከታተል አለብህ። ይሄን ኮንሲስተንሲ የተባለ ህግ እስከ መጨረሻው ድረስ ከተገበርከው እመነኝ የምታመጣውን ለውጥ አንተ ራስህ አታምነው። ምክንያቱም እኔ ሞክሬና አድርጌ ስላየሁት በላንጉጅ ስኪል እንደኔ ድካማ የለም ነበር። አሁን ግን ድሮ የነበረኝና አሁን ያለኝ የላንጉጅ ስኪል ሰማይና ምድር ነው ማለት ይቻላል። እና ኮንሲስተንሲ የምትለውን ህግ በደንብ ትኩረት አድርጉባት። በላንጉጅ ስኪል ኢፌክቲቭ ኮሚኒኬሽን እንዲኖረን ከሚረዱን እና ወሳኙና ሶስተኛው ደግሞ ፕራክቲስ ወይም ልምምድ። ቅድም ሁለተኛው ስቴፕ ላይ እንደነገርኳችሁ በየቀኑ አንዳንድ ቪዲዮ እንድታዩ ነግሬያችሁ ነበር። ያንን አንዳንድ ቪዲዮ በየቀኑ አሪፍ ቪዲዮ ነው። መጀመሪያ እዚህ ጋር አንድ ነገር ልንገራችሁ። አሪፍ ቪዲዮ ነው ብዬ ያሰብኩትን ማለት በጣም ብዙ ኦንላይን ወይም ዩቲዩብ ላይ በጣም ብዙ አስተማሪዎች አሉ ላንጉጅ፣ ግን ለእኔ የተመቸኝና አሪፍ ነው ብዬ ያሰብኩትን ልንገራችሁ። ዩቲዩብ ላይ ሰርች ስታደርጉ ማራኪ እንግሊሽ ብላችሁ ሰርች ስታደርጉ ይመጣላችኋል። የእሱን በየቀኑ አንዳንድ ቪዲዮ ከ25 እስከ 30 ደቂቃ ነው። አንድ ቪዲዮ ከ25 እስከ 30 ደቂቃ ባለው ነው የሚፈጅ የእሱ እና ቢያንስ ያችን ከ25 እስከ 30 ባለው ወይ ቀን ወይ ማታ ወይ ጧት በሚመቻችሁ ሰዓት ቪዲዮን በመመልከት እና ያንን ቪዲዮ ያያችሁትን ቪዲዮ በዛው ቪዲዮን ባያችሁበት ቀን ፕራክቲስ ማድረግ አለባችሁ። እሱ ባስተማረው ወይም እሱ በነገራችሁ መሰረት እናንተ በራሳችሁ ፕራክቲስ ማድረግ አለባችሁ። ይህ ካልሆነ ፕራክቲስ ዋናው ወሳኙ በቃ እንግሊዘኛ ላንጉጅ ስኪል ለመቻል ዋናውና ወሳኙ ፕራክቲስ። መቼ ያንን ቪዲዮ ያያችሁትን ቪዲዮ ባያችሁበት ቀን ፕራክቲስ ማድረግ ምን እስከምትሉ ድረስ ራሳችሁን መያዝና አለመያዛችሁን ቸክ እስከምታደርጉ ድረስ ምን ያህል ግልጽ ሆኖልኛል የሚለውን ቸክ እስከምታደርጉ ድረስ ፕራክቲስ ማድረግ እና ይሄን ሶስቱን
የነገርኳችሁን ሶስቱን ስቴፖች አዋህዳችሁ ከተገበራችሁ እመኑኝ እንግሊዘኛ ቋንቋ ልክ እንደ አማርኛ ነው ይመስላችሁ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ቪዲዮ ከተመቻችሁ ሳብስክራይብ ማድረግን አትርሱ። ይህን አይነት ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ጻፉልኝ። ሰላም ቆዩ።